አንድ ሴት ታሪክ ነው ቅዱስ ገብርኤል ያደረገላት ክፉ ቀን የገጠማት ሁሉ ቀን ፋሲካ ያለ መስሏት ስትበላ ስትጠጣ ወደ አውሮፓ ሄዳ ዱባይ ሄዳ ስትዝናና የኖረች አያችሁ አንዳንድ ጊዜ ደስታችንን በልክ ብናረገው መልካም ነው እውነት ሐሰት እና ይገርማችኋል እቺ ሴት እዚህ መርካቶ ላይ ገበያ አዳራሽ ያላት ሴት ናት እግዚአብሔር በልጅ ባርኳታል ቆንጆ ትዳር ሰጥቷታል የሰማችሁ ነው ለስሙ ግን ኦርቶዶክስና ክርስቲያን ናት በቃ መዝናና ስትፈልግ ከሀገር ውጪ ሄዳ ተዝናንታ ትመጣለች መቼም ኢትዮጵያዊ ታውቃላችሁ ትንሽ ሳንቲም ካጠራቀመ ዱባይ አሸዋ ላይ ፎቶ ተነስቶ ነው የሚመጣው አይደለ የሆነች ብጣቂ ነገር ይለብስና ዱባይ ፎቶ ተነስቶ ይሄውና ይላል እየሰማችሁ ነው አይገርም ላሊበላን ሄዶ ያላየ ወጣት ጎንደር ፋሲለደስን የማያውቅ ታሪኩን የማያውቅ አክሱምን የማያውቅ ሄዶ በቃ ይገርም አዋራ ላይ እንዲ ላሽዋ ማጥሩ አሽዋ አለ እኔ ተቆማቸዋለሁ ይገርማቸዋል እግዚአብሔር ከሁላችን ጋር አይሆን እንዲህ ሆና የምትኖር ሴት ናትና አንድ ቀን ምን ሆነች መሰላችሁ ትታመማለች ምን ትላለች ጤናዋ እየቀነሰ መጣ አያችሁ ተናግሬው አለው አንድ ወዳጄ አዋሳ ከሚባል ከተማ በስልክ ይደውልልኝና አባ የሀብት መጠኔ ሲጨምር ጤና የቀነሰ ምን ይሻለኛል ብሎኛል የሰማችሁ ነው አይደል አዎ የሰው ገንዘቡ ባለበት ልቡ በዛ ይኖራል ያለው መጽሐፍ ለዛ ነው ትንሽ ሀብት ሲኖር ቤት አካል ፍራሽ ላይ ይኖራል አንተ ደግሞ ያለች ያስቀመጥካት ቁስ ላይ ነው ሄደ የምታድረው ሰላም የለም የተንጣለለ ቪላ ውስጥ የጎጆ አክል አይሞቅም ለብሰህ ይበርዳል በልተህ ይርባል ያበባ ምንጣፍ ላይ ተኝተህ ግን እንቅልፍ የለም አያችሁ ይሄ እኮ ክስረት ነው ወገኖች እና ይህች ሴት አንድ ቀን ጤናዋ እየቀነሰ መጣ አታውቀውም መሟን ብቻ ሰውነቷ ይከሳል ሰውነቷ ይጠቁራል ምን ሆነሻል ይሏታል ሰዎች ሁሉ ልክ አይደለም ፊትሽ ምን ሆነሻል ይሏታል እና ቆይ እስቲ ሰው ሁሉ እንዲህ ይለኛል እኔም ውስጤ ልክ አይደለም ልታ ያለችና ሄዳ ተመረመረች ሁሉን ምርመራ አደረገች ምንም የለባትም ግን ያማታል የሰማችሁኝ አይደል እሷ ያማታል በሐኪም ደረጃ ግን ህመሙ አልታወቀም አሁንም በሌላ ጊዜ ህመሙ እየጨመረ መጣ ገንዘብ ስላለ መቼም በምን መንገድ አለ ነው የምትሉት እናንተ ትላላችሁ በሰማይ የሰማዩ መንገድማ በገንዘባችሁ መቼ አገኛችሁበትና ከታወቀበትማ በገንዘብ የሚጸደቅበት ነበር አላወቅንበትም እንጂ እና ውጪ ሄደችና ባንኮክ ነው ምናምን የሚባል ሀገር ታከመች እዛም ምንም የለብሽም አሏት አሁን የሆነ ሀገር ሄደች እንደዛ ታከመች ምንም የለብሽም አሏት ኢትዮጵያ መጣችና እንጦጦ ኪዳነ ምህረት የእንጦጦ ንግስት ኪዳነ ምህረት ተወዷታላችሁ የራማዋን ንግስት ኪዳነ ምህረትን ተወዷታላችሁ ማናት የራማ ወካላችሁኝ በኋላ አወራላችኋለሁ እግዚአብሔር ከሁላችን ጋር ይሁን እና ኪዳነ ምህረት መቼም ልጆቿ እኛን በዘርፋፋ ቀሚሷ እኮ ሽፍን አርጋ እኮ ነው ያዘችን ክፉ ቀንን ያሻለ ልታሳልፈን የመከራውን ዘመን ኪዳነ ምህረት እኮ ነው ያሳለፈችልን አይደል ዛሬም እየከለለችን ያለች እኮ አዛኝቷ ስላለች ነው ከኛ ጋር እና እንጦጦ ሄደችና ምን ብላ ጸለየች መሰላችሁ ኪዳነ ምህረት አለቻ እኔ ማርኝ ብዬ አለምንሽም በሽታዬ ምን እንደሆነ ግን ግለጭልኝ ለሚጠይቀኝ ሰው በዚህ በሽታ እኔ ታመምኩት እንኳን ልበል አለች አያችሁ ግማሹ መድኃኒት ፈልጎ ሌላው ደግሞ በሽታውን ማወቅ ፈልጎ ይሄዳል ቤተክርስቲያን ለመነቻት ተማጸነቻትና ከእንጦጦ ስትመለስ አንድ የሆነ ክሊኒክ ነገር ታነብና ቆይ ማን ያውቃል እዚህ ገብቼ ብታይተልና ዶክተር ያመኛል ሙሉ ምርመራ ማድረግ ፈልጋለሁ ትልና ምርመራ ስታደርግ ዶክተሩ መንገር ቢፈራና ያስተዛዘነ ብዙ መክሯት ብዙ ነገር ብሎ ያው ታውቃላችሁ ብሬን ወሽ አርጎ ነው አይምሯችሁ መጠም ጀመረ በደንብ ይጠብቅላችሁ አይደል ከዛ በኋላ ምን አላት መሰላችሁ ባለቤት አለሽ አዎ ልጆች ወልደሻል አዎ አሁን የምነግርሽ ነገር በቃ ራስሽን ትሪት ማድረግ ነው የሚጠበቅብሽ በደምሽ ውስጥ ካንሰር የሚባል ነገር አለ አላት ምን አላት በሰው እጅ ከመውደቅ ይጠብቃችሁ ታማችሁ ባልጋ ከመውደቅ ይጠብቃችሁ በጣም አዘነች ራሷን ሳተች ወደቀች ጠበቃት ዶክተሩ ራሷን እስከምትነቃ ድረስ
የባለቤትሽን ስልክ ስጭኝ አላት። የባሏን ስልክ በአፏ ነገረችው። ደወለላትና እንዲህ ያለ ቦታ